ወደ ዋናውና የምናሳያችሁ ድንቅ የተፈጥሮ ስፍራ አለፍን። ጉደራ ገባር ወንዞችና ሕይወታቸው ዘገዛ፣ ሳፈታ፣ አዋንዳን እና ገንዳዋን ዋና ገባሮቹ ናቸው። የአዕዋፋት ዝርያዎች ከሚባሉት ጥቂቶቹ ሳቢሳ፣ ይብራ፣ ዳክዬ፣ ዳራይ፣ ጋንጋትና ሽመላይ ተጠቃሽ ናቸው። በአካባቢው አባቶች ታሪክ መሰረት ቦታው በውሃ የተጥለቀለቀው በወቅቱ ነዋሪዎች ጥፋት ምክንያት እንደሆነም ይነገራል። ታሪካዊ አመጣጡም የሐይቁ አካባቢ ቀደም ሲል ጉምደራ በመባል ይጠራ እንደነበር፣ ከክርስቶስ ልደት በፊት ሰዎች ይኖሩበት እንደነበርም እንዲሁ ይወሳል። ይሁን እንጂ በዚህ ጊዜ ተፈጥሮ አድልቶ የሰጠው ክረምት ከበጋ አረንጓዴ ብርድ ልብስን አልብሶ የምናየው የጉደራ ሐይቅ ተፈጥሮ ያደላለት አጽዋት ከበው ቆመው አብዮተኛ መስለው የሚያጅቡት መሬት ለብሰው እየተነሱ የሚከልሉት ድንቅ ቦታ መሆኑን ታሪክ ይነግረናል። የጉደራ ሐይቅ ተፈጥሮን የሚያጣጥሙበት ነባር ሀገረኛ ባህልን ከነወዙ የሚገለጥበት ሐይቅ ነው። ጸጥ ረጭ ብሎ የሚመለከቱት አዕዋፋት በሐይቁ ላይ እየከነፉ በዜማ የሚቀኙለት ድንቅ የቱሪዝም ጸጋ ነው። ቦታው ቀዝቀዝ ያለ ውብ አየርን የሚስቡበት፣ ቀን በዝምታ ድባብ ውስጥ ነግሰው በአርምሞ የሚመለከቱት ነው። የጉደራ ሐይቅ ጠጋ ብለው ሲመለከቱት በስሜት ማማ ላይ የሚወጡበት፣ ጥንዶች ሆነው ከተገኙ ደግሞ የፍቅር ሽቶን የሚራጩበት ቦታ ነው። ይህ ሐይቅ ከሰሜን ወደ ደቡብ 1.5 ኪሎ ሜትር እንዲሁም ከምስራቅ ወደ ምዕራብ 3 ኪሎ ሜትር እርዝመት እንደሚለካ ይነገራል። ጉደራ ሐይቅ ከሰው አልፎ ቁስ አካልን የሚማርክ፣ ጠጋ ብለው ሲመለከቱት በፍቅር ሐይቅ ውስጥ አጥልቆ የሚያዋኝ፣ የራሱን ሿሿቴ ድምፁን አጥፍቶ ጸጥ ረጭ ብሎ የሚታይ ባለ ግርማ ሞገስ ሐይቅ ነው። አብራችሁን እንድትጓዙ የወደድነው ይህ ድንቅ የተፈጥሮ ቦታ ብዙ ያልተነገረለትና ያልታየ ነገሮችን እንድናስተዋወቃችሁ ነው። ታዲያ ቪዲዮውን ላይክ፣ ቻናሉን ደግሞ ሳብስክራይብ እንድታደርጉ እንዲሁ በድጋሜ በትህትና እንጠይቃለን። በጉዟችን ከአቡነ ዘራብሩክ በረከትን ተቋድሰን ከግሽ አባይ ከተማ በቅርብ ርቀት ላይ ሆኖ ከመጋረጃው በስተጀርባ የተዘረጋውን ትልቅ ጸጋ ተመለከትን። ሰከላ አባይን ወለደች እናት የምንን አገዳ ሳሉ አገዳ አስገባ ነው። ተራራ እንወርዳለን። ከዛ በኋላ ነው እንግዲህ ሰፈራችን ምንደርስ ግፋ ያልነ ነው። ይሄን ዳገት አይ ቲንክ ደግሞ ካልመጣ ይዝናል እንግዲህ እኛ በተስፋ ያወጣናል። አያችን እዚህ ጋር እንዴት እያጎረፈ እንደሚሄድ ባህር ለምሳሌ ድንች ተጠቀሙ ሰዓት በጀነሬተር ተጠጣችሁ ታንተላላችሁ። አዎ የቦቀሎ እንትን ያለም እንደዛው ነው። ቦቀሎ በራሱ ዝም ብሎ የዚህ ስሜት ብቻ። አዎ እርሳውን ስንት ዓመት ተፈጣሪ 15 አታውቁም ማለት 15 ይዘካል 15 ሆኗል ብለዋል ቤተሰብን የነገረ። አንተ ግን በተጨባጭ አታውቁም። በዚህ ከ15 ዓመት ምንም ፊደል የሚባል ነገር አታውቁም። ቁጥርም አታውቁም። ቁጥር ስለዚህ አሁን የብሮችን መጠን አታውቃቸው። የብሮችን መጠን እንኳን አውቃቸዋለሁ። ገበያ ስለምትወጣ ለምሳሌ በግ ትሸጣለህ። ፍየሎቹን ያሞች ምናምን ስለምትሸጥ ማለት ነው። ገበያ ለምሳሌ አሁን እዚህ አብሬ አለ በቅርብ አብሬ ስለምትሰማው እዚህ ስትሄድ አሁን ኖርማል አንተ ነህ ከብት ምናምን የምትሸጥ አይደል? ቤተሰብ ሌላ ትልልቆች አንተ ከብት ነው የምትጠብቀው። ታዲያ በምን አወቀው? ለምሳሌ ስለ ብር መጠን በምን አወቀው? ለምሳሌ አሁን ከብር ኖቶች ስትቀስልኝ ከብር ኖቶች 200 ሌላስ 100
50 10 ወደፊት ትገባለች። ለምሳሌ አሁን ይሄ ባህር ተፈጥሮ በጣም የሚያምርበት ወቅት መቼ ላይ ነው? ባህሩማ ክረምቱ አልፎ ትቢ ላይ መስከረም አካባቢ እንደዚያ ቀነስ ይላል ስለማይመጣበት ስለማይገባ ስለማይደፈርስ መስከረም ላይ በጣም ያምራል ማለት ነው። በዚያ ላይ ደግሞ እንደነዚህ ያሉ እጽዋቶች አሁን ይድሙና ላይ እንዴ እዚህ ጋር አዎ ድርቃማ በሆነ ሰዓት ነው እንጂ እኮ ዙሪያውን ይሄ እንቆባ ነበር እኮ ትልልቅ ነበር አውቀዋለሁ። እና እሱ እንዴት ሆነ እንዲያው ሊጠፋበት የቻለ ምታይ ጋራው ሸንተረሩ እጽዋቶች ጠፉ። እጽዋት ጠፋ፣ ጎርፍ መጣ። ጎርፍ እየመጣ ይሄ ጎርፍ እየመጣ እንደለብ ይሞላዋል። አሁን እዚህ አሁን በደም ጎርፍ ይገባል። ማይገባቸው አንድ ያቺ ሰፈር አሁን እኛ ሰፈር ያችናት እዚያ ወዲያ እዚያ ነው ያንተ ሰፈር። እኔ ሰፈር እዚያ ነው ያለ እና በዚህ ነው ዙሪያ የምትሄደው? በዚህ ዙሪያ ነው የምሄደው። ታው እንጂ እኔ ደግሞ በዚህ ዙሪያ ነው የምሄደው። እኔ ዛሬ ሀይሜ ቤት አጠገብ ቢያንስ ከዚህ 30 እርምጃ ምናምን አምና ግን ደግሞ ስለከው 25 እርምጃ ቤት ሊገባ ትንሽ ቀሩ። ምክንያቱም እንዲያኝነበት እንዴት መሰረት በዚያ በእኛ አካባቢ ጎርፍ የሚገባ የለው ወንዝ የሚገባ የለም። እየገፋው የኛ በዚያ ወንዝ የሚገፋው ስለሌለ ዝም ጎርጓዳ ነውና እንዳልባለበት የሚመጣው ወደዚያ መጓዝ። ስለዚህ መሬታችሁን እየገፋ መሄድ ነው ነው። አስንዳቦች የተለያዩ ጥቅም ነው። አረንጓዴ ነበር። እሺ አረንጓዴ ነበር። ያው የአካባቢው እንትኖች ሙሉዎች ይሞላሉ። እስከዚያ ድረስ ቢያንስ አሁን ይሄ ሙሉ ይሞላል። ይሞላል። ሲቀጥል ነው እንደዚያው ነው ይሞላ። እነዚያ ሊጠፉ የቻሉ ክረምት ላይ እንዳልሁ ይሄ የሞላ ሲሆን ሽቅብ አነሳው አርግራጎ። እሺ አርግራጎ ሽቅብ አነሳውልና ያ ልክ እንደ ሰው እንጓለ ነበር። እንደውም ከብት እኮ እየገባን እናበላለን። ወስታዚህ ሁሉ አይውጠውም ይባላል። አይውጠውም። ጨፌም ዛሬ ጎሎች ያጭኑ ነበር። ዛሬም እንደው ውስናለሽ ቢያሽገጥ እዚህም ያጭላሉ እና አልፎ አለ በዛ አልፎ አሉ እና ያ የሰው ሙላት ኃይሉ ሲመታውልህ ያን እንትን ሽቅብ ተነሳ። ከዛ ወዲያ ያለህ ደንበሬ ወደ አንዳዋዲ ሲል ምናልባት ወደ ጎደሎ ወዳሉት ወሱ ለርጥ ያደርገዋል። እሺ ጠጋ ይላል። እዚያ እንዳልባለበት ዝም ይተኛል ደርቆ ይተኛል። አሁን ለምሳሌ ሊሆን ይችላል። አሁን ዳር ለዳር እሱ ሊሆን ይችላል። እንደውም አብዛኛው በዚያ በእኛ ገጥ እየመጣ ነው የተኛ። በዚያ ነው መጥቶ የተኛ። በዚያ ነው መጥቶ። ስለዚህ አሁን ይሄን መከላከል የሚቻል በምን ሊሆን ይችላል? አሁን መከላከል የሚቻለውማ እንዴት መሰለህ? ያሳው እነዚህ ወይም 27 ወንዞች ሊኖሩ ይችላሉ። ተዘገዛዝቶ እስከ 10 ያሉት። እነዚህ ግን ከተገደቡ ውሃዎች በማጠሪያ ቢገቡ አድቦ ካልገባው ማጠሪያ መከተር እንደዚህ አይነት ስራ ጀምራችኋል? አሁን ተጀምሯል። አሁን ተጀምሯል። ያው እንትኖች ይዞታል መስሎኛል። አሁን እኛም እየጀመረ ነው። ይሄ ፕሮጀክት ይዞታል መሰለኝ። ያን በማጠሪያ ውሃዎች ከወረዱ ውሃው እንዳልባለበት እየጎለመሰ ይሄዳል። አጥባ አይደክም። ሲቀጥልም ላይ ጋራው ሸንተሩ በደን ከለበሰ በደን ከለበሰ ያን ቦረቦሮ አፈር እንዳለበት ይቀራል። እዚህ አፈር ካልመጣ ኖርማል ይሄ በቃ ንጹህ ውሃ ነው። ያሳምርት የለም ጭራሽ ፈረንጆች በምን ዓመተ ምህረት ነው መጣው በጃልባ ገብተው አይተውት ነበር። ውስጥ ገብተው መሀል ላይ ገብተው ነበር። እሺ መሀል ላይ ገብተው ይሄ አይረባም የምን ዝርኛ መጥቶ ነው የሚረባበት እንጂ ይሄ ራሱ ያለው አይረባም ብሎት ነው ሄዶ። ታው እንጂ ያ ሰው ዝርያ እዚሁ ላይ እንዳል ተወልዶ አያድግም ነው። ተወልዶ እዚሁ ያለው አያድግም። ግን እንደዚያ ጠርቷል ወደዚህ። አሁን በዚያ ገጥ ምን ብለህ ሌላ ጎርፍ ስለማይገባ አንድ ይሄ ነው ጭቃ ቢያስገባኝ በዚያ በእኛ በዚያ ገጥ የፈጥነው መቀመጫው ያስረስታል። እንግዲህ በሰማችሁት መልኩ ተመልካቾቻችን ቆይታ አድርገናል። ለዚህ ሐይቅ ያው መፍትሄ እንደሚያስፈልገው ነው። ህልውናው ከተጠበቀለት ምናልባት ለወደፊት በጣም ብዙ ዘርፈ ብዙ ሀብት ለሰው ልጆች እንደሚሰጥ ነው የምናየው። ከዚህ በተጨማሪ እንግዲህ ቆይታችን በዚህ መልኩ አጠናቀናል። ከነሱ ጋርም ተሰነባብተን እኛ ደግሞ መንገዳችን ወደፊት ልንቀጥል ነው። አሁንም በድጋሚ አብራችሁን ቆዩ፣ አብረን እንጓዝ።
የተሰፋ ድንጋይ ነው። ዱጋይስ ምን እንደሚመስል ሰፈር ግን መራቅ እንደሌለብን ምናልባት እየተሰማኝ ነው። ምክንያቱም ከበስተጀርባ በጣም ኃይለኛ ዝናብ መጥቷል። አይዞና ቦይ አለን ደህና ነን። ዝናብ መጣ እንጂ አተር ነው። በል አይዞን፣ ይህን ሰፈር አንለቅም ብለናል። ዝናብ እየመጣ ስለሆነ እዚህ ጋር ደግሞ ጄሾ አለ። እዚህ ጋር ነው አብርተን መሄድ ያለብን። ያለፍ ዝናብ አይምጣ ይባላል አባቴ። እዚህ ጋር ጠጋ ብለናል። ኩሽና ቤቷ ናት። ጉቺ ባይታሰር በቃ አሁን ዘሎ እኔን የሚይዘው ይውባል። ግን እዚያ ጋር ስረውታል። ወይ ጥፋት አለበት ወይ ሰው ልባላ እያለ ኃይለኛ ነገር እንደሆነ ነው የሚታየው። አያችሁት እንዴት እንደሚያይ ተናነቀኝ ማለት ነው። እዚህ ጋር ጭቃ እንዳይሆንባቸው በሩን ሰፍተውት ይገኛሉ። እያቸው እያረሱ ነው። ነገሮችን ይዘራሉ። ስለዚህ ምንም ሰው የለም ቤት። ደህና ናችሁ? ትናት ይዋት ፍሳሽ እንዳታመጣ። የገጠር ክረምት የሥራ፣ የትምህርት እና ከተፈጥሮ ጋር የመገናኛ ልዩ ወቅት ነው። እነዚህን ሕፃናት ሳይ ደግሞ ወደ አንድ ትዝታ መራሁ። የልጅነት እድገታችሁን በዚህ መልኩ ያደጋችሁ እስቲ ኮሜንት ላይ ሐሳባችሁን አስቀምጡልን። ዝናብ እየጨመረ እንግዲህ ውሻውን እየመታው ነው። ልንፈታው ብንልም ምናልባት ስላልተላመደን ሊበላን ይችላል በሚል ምንም ማድረግ አንችልም። የከብቶቿ ተላመቢያ ደግሞ በምታዩት መልኩ ተዘጋጅቶ ይገኛል። እንግዲህ በስተመጨረሻ ችግር ብልሃትን ያስተምራል ነውና የሚባለው። ውሻው በገመድ ነው የታሰረው። በስተመጨረሻ በጥርሱ በጥሶ ወደ ቤት ሊጠጋ ነው ማለት ነው። ሲበዛበት ይኸው እንደምታዩት በጥሶት ወደ ቤት ተጠግቷል። ዝናቡ አይደለም ውጭ ላለ ሰው እዚሁ እንኳ ጥግ ላይ ይዘን ቆመን ላነኖች በጣም ከበድ ያለ ነው። ቤተሰቦቻችን ላይክ ማድረግ እንዳትረሱ። ተመልካቾች እንግዲህ አባርተን ወጣናል። ከዚህ ነው የወጣነው። ግፋ እያልን ነው እንዳገት ጥላችን ከለላችን እያልን ዳገት ጀምረናል። እንደምታዩት ባሻገርም ፀሐይ ይታያል። ብቻ ያው አሁን ጥሩ የሚሆን ይመስለኛል። አይ ቲንክ ደግሞ ካልመጣ ዝናብ ስለዚህ ግልጥ ብሎ ደስ የሚል ሰማይ ያየን ነው ባሻገር። ያችሁ ምን ያህል ድፍርሷ እንደሆነ ይሄ ነው እንግዲህ እንደዚህ እየወረደ ወደዛ እንዲያደርገው ማለት ነው። ከሰፈር እየደወሉ የት ደረሳችሁ እያሉ ነው። በጉጉት እየጠበቁን ነው። እስከ መጨረሻው ተከታተሉን። አብረን እስከምንደርስበት ድረስ ነው የምናሳያችሁ። ጋይስ ግን እንደምታዩት በጣም ዝናቡ አባርቶ ፀሐይ ወጥቶ ደስ ብሎናል። ገና ምን ወጣው ነው ይሄን ሁሉ ጋር እንደምታዩት። ይሄን ከወጣን በኋላ ቀጥታ ወደ ሰፈራችን መቃረብ እንጀምራለን ማለት ነው። እዚህ ጋር እንዴት እያጎረፈ እንደሚሄድ
ጋራው ራሱ አለቱን ተንተርሶ የውሃ ይሄ ቅጠል ምን እንደሚባል እስኪ ተመልካቾች ኮሜንት ላይ አስቀምጡልኝ። ይሄኛው አይደለም፣ ይሄ አባሎ ነው። ግን አውቀዋለሁ። ይሄን እንዳትሉኝ። ይሄኛው ቅጠል ይሄ ይሄን ብትጨምር ይሄን ብትቀንስ መልካም ነው። እኛ ደግሞ እዚህ ጋር ኢንጆይ ያደረግን ነው። እንግዲህ ያው ይሄን የመሰለ ጋራ በማዶ የምታዩት ገብስ ደግሞ ቆንጆ ነው። እንደምታዩት ይኸው ሐይቁን እየራቅነው ስንሄድ ሙሉ በሙሉ ማየት ልንችል ነው። ፀሐይዋን በዚህ መልኩ እያስደሰተችን ነው። ብርድ ይዞን የዋለ ለቀቅ አድርጎናል። አሁን ካለ ገብሬ ቀጋገኘ ይገርማችሁ ተመልካቾች። እየወጣን እየወረድን አሁን ልንጨርስ ነው። ወረድ እንዴት ነው? እየጨረስን ነው። እንዴት አየኸው? እየተመቸህ ነው? በህይወቴ እንደዛሬው ይዞ ያርጋላል። ተመልካቾች ከምር ደስ ነው የሚል በጣም የቆቅ ድምጽ ነው የምንሰማ። አኗሻችሁም ተመልካቾች ጨርሰናል። ዳገት ይኸው እዚህ በኋላ ግድም ነው የምንሄደው።
ተመልካቾቻችን እንግዲህ ከሀገሬው ሰው ጋር እየተጨዋወትን እኛም ደስ ብሎን ገበኛ ግንተን ወደ ሰፈራችን ደርሰናል ማለት ነው። ቤታችን ገብተን እንግዲህ እንደምታዩት ምግባችን እየበላን ነው። በሌላ ቪዲዮ እስከምንገናኝ ድረስ እስከዚህ ድረስ አክብራችሁ ስለተከታተላችሁ እናመሰግናለን እያልን በዚሁ ተሰናበትን። ቻው።